ዌል የዌብ አፕሊኬሽን እዚህ ጋር ቀድሞ በነበረው ቪዲዮ እንደተገለጸው ነው። ሞባይል አፕሊኬሽኑ ይሄን ይመስላል እና ይሄ አውተንቲኬሽኑ ነው። ሞባይል አፕሊኬሽኑ ኦብቪየስሊ የድራይቨር ብቻ ነው። የድራይቨሩን ፋንክሽናሊቲዎች የምንጠቀምበት ነው። እነዚህ ፋንክሽናሊቲዎች ምንድን ናቸው? ድራይቨሩን አሲስት ማድረግ ወዴት እየሄደ ነው፣ ምንድነው ዴስቲኔሽኑ የቱ ጋር ነው፣ መነሻ የቱ ጋር ነው የሚለውን ነገር እንዲያውቅ ማድረግ። ከዛ በኋላ ራውቱ ላይ የቱ ጋር እንዳለ እንዲያውቅ ማድረግ። ከዛ በኋላ ደግሞ ድራይቨሩ ማድረግ የሚችላቸውን ነገሮች እንዲያደርግ ማስቻል ነው። ኢንክሉዲንግ ፕሮፖዛሎችን ማስገባት። ከዛ በኋላ ደግሞ ከዚህ በፊት ያሉ ትሪፖቹን እንዲያይ ማስቻል። ዋሌቱ ላይ ያለውን ብር አክሰስ ማድረግ እንዲችል ማድረግ። ዊዝድሮዋል ማድረግ ሲፈልግ ቀጥታ በዚህ በሞባይል አፕ በኩል ኦርደር ማድረግ እንዲችል ማድረግ እና የመሳሰሉት ናቸው። እና እስኪ አሁን ገብተን እንየው። ኦኬ ሳይን ኢን። ይሄ የመጀመሪያው ፔጁ ነው፣ ዳሽቦርዱ ነው። በቃ እዚህ ጋር ኩዊክ አክሰስ የሆኑ ነገሮች ናቸው ያሉት። ሰው ቤዚክሊ እዚህ ጋር የሚኖረው ነገር ምንድነው? ኦንላይን ነው ወይ ይሄ ድራይቨር የሚለውን ነገር ስታተሱን የሚያይበት ቦታ ነው። ከዛ በኋላ ደግሞ ኩዊክ አክሰስ የሆኑ በተኖች፣ አሁን እዚህ ጋር ቪው አክቲቭ ትሪፕ የሚለው፣ ማርኬት ፕሌስ የሚለው የትሪፕ ሂስትሪ እና እርኒንጎቹን የሚያይበት ቦታ ነው። ከዛ በኋላ ለምሳሌ ቪው አክቲቭ ትሪፕ ሲል አክቲቭ የሆነ እየሄደ ያለበት ትሪፕ አለ፣ ከረንት ላይ ያለው ማለት ነው። ሰው ከአዲስ አበባ ወደ አርባ ምንጭ እየሄደ ነው ይሄ ድራይቨር እና ከአዲስ አበባ ወደ አርባ ምንጭ እየሄደ ያለበት ትሪፕ ዲቴይል አለ እዚህ ጋር ማለት ነው። ሰው ትሪፕ ፕሮግረሱ የቱ ጋር ነው አሳይን ተደርጎ ራውት ተነስቶ ከዛ በኋላ ፒክአፑ ጋር ደርሶ ሎድ ተደርጎ አሁን ትራንዚት ላይ ነው የሚለው ስታተስ ይታያል እዚህ ጋር የሚታይ ከሆነ። ከዛ በተጨማሪ ደግሞ የትሪፑ ዲቴይል ምን ይመስላል የሚለውን ነገር ይሄ አሁን ዊክሊ ፉድ የሚለው፣ ከዛ በኋላ መነሻ የቱ ጋር ነው መድረሻ የቱ ጋር ነው የሚለውን ነገር የሚያይበት ነው። ከዛ በኋላ እዚህ ጋር ደግሞ አራይቭድ አት ዴሊቨሪ የሚለው ልክ ሲደርስ ስታተሱን የሚቀይርበት ነው ማለት ነው። እና ከዚህ በተጨማሪ ደግሞ ፔንዲንግ የሆኑ ትሪፖች ሲኖሩት ያልተቀበላቸው ወይ ደግሞ ዲክላይንም ያላደረጋቸው ፔንዲንግ ስቴት ላይ ያሉ ትሪፖች ያሉበት ቦታ ነው ይሄ። ከዛ ሂስትሪውን ደግሞ እዚህ ጋር ማየት ይችላል፣ ኮምፕሊት ያደረጋቸውን ትሪፖች ማለት ነው። ሶ ይሄ የኦርደሩ ሀብ ላይ ያለው ነገር ነው። ዳሽቦርዱ ቅድም ያሳየሁት ቦታ ነው። ሶ ዳሽቦርዱ ላይ ሌላ ማየት የምንችለው ነገር ምንድነው? ማፕ የሚለው ላይ የድራይቨሩን ላይቭ ትራኪንግ አለ እዚህ ጋር የሚታይ ከሆነ ይሄ ቦታ ማለት ነው። ሰው ይሄ ኮኦርዲኔቱ ነው፣ አሁን ያለበት ቦታ ኮኦርዲኔት ነው ይሄ ማለት ነው። እና ማፕ ላይ ይሄንን ማየት ይችላል። ቀጥታ ደግሞ ናቪጌት ቱ ዴሊቨሪ የሚለውን ቢነካ ይሄ ድራይቨር ወዴት ይሄዳል? ወደ ጉግል ማፕስ ይሄዳል ማለት ነው። ወደ ጉግል ማፕስ ሲሄድ ይሄን ዳይሬክሽን ያገኛል ማለት ነው። የቱ ጋር ነው ያለው፣ ከዛ በኋላ የሚቀጥለው ራውት የቱ ጋር ነው የሚለውን ነገር በትክክል እንደዚህ አድርጎ ያሳየዋል ማለት ነው። እና ወደ አፑ እንመለስና ከዚህ ውጭ ያሉት ፊቸሮች ምንድን ናቸው? ዋሌቱ ላይ ይሄ ሰውዬ እርን ያደረገው ይሄ አካውንቱ አዲስ ስለሆነና ሲንክ ስላልተደረገ ነው እንትኖች አድርጎ ምንድነው ፔመንቶችን ተደርጎለት ምናምን ነገር ምንም የተደረገ ትራንዛክሽን ስለሌለ ነው እዚህኛው አካውንት ላይ እንጂ ምን ያህል እርን እንዳደረገ ምን ያህል አቬይለብል እንዳለው ከዚህ በፊት የተከፈለው ክፍያ ምንድነው ዊዝድሮ ማድረግ ሲፈልግ እንደሱ አይነት ፋንክሽናሊቲዎችን እንዳለ ይኖረዋል። ከዛ በመቀጠል ደግሞ ኢንስፔክሽን የሚል ፔጅ አለ። ኢንስፔክሽን ማለት ከትሪፑ በፊት እና በኋላ የትራንስፖርቱን እንትን ምንድነው የመኪናውን ስታተስ የሚገልጽበት ነው። ሶ ላይት እና ሲግናሉ እየሰራ ነው ወይ፣ ሚረሮቹ እየሰሩ ነው ወይ ምናምን የሚለውን ነገር ማወቅ ስላለብን እሱን የሚገልጽበት ፔጅ ነው ይሄ ማለት ነው። ትሪፑ ሲጀምር ይሄንን ነገር ካላስገባ እንትን እንለውም አክሰፕት አናደርገው። ትሪፑ ሲያልቅም እንደዛው ያስገባል ማለት ነው። ከዛ የኦርደር ፔጅ ቅድም ያሳየሁት ፔጅ ነው። ከዛ ኢንቦክስ ላይ ሜሴጆች ሊኖሩት ይችላሉ ከዲስፓቸሩ፣ እነሱን ያይበታል። አፕዴትስ ላይ ኖቲፊኬሽኖች ምናምን ሲገቡለት አሁን ለምሳሌ ትሪፕ አሳይን ሲደረግ ምናምን ቀጥታ እዚህ ጋር ይገባለታል ማለት ነው።
ከዛ የሬቲንግ ደግሞ ከዚህ በፊት አሁን እዚህ ጋር 00 የሚለው ምንም ከዚህ በፊት ታስክ ስላልነበረው ነው። ከዚህ በፊት የተጠቀሙት ሰዎች ሬት ያደረጉትን ሬቲንግ እዚህ ጋር ያስቀምጥለታል ማለት ነው። በመቀጠል ያለው ፊቸር ምንድነው? ዳሽቦርዱ ነው። የአካውንቱ ዳሽቦርድ ነው። የአካውንቱ ዳሽቦርድ ላይ ኢሜይሉን ከዛ በኋላ ደግሞ አቬይላቢሊቲ ስታተሱን ስሙን ምናምን ኤቭሪቲንግ ያለበት ፔጅ አለ። ከዛ በመቀጠል ደግሞ ዶክመንቶቹን አታች የሚያደርግበት ይሄ የድራይቨር ላይሰንሱን ከዛ በኋላ የቬሂክል ሬጅስትሬሽኑን ኢንሹራንሱን ምናምን አታች የሚያደርግበት ፔጅ ነው። እሱን ቼክ እናደርጋለን ማለት ነው። ከዛ በመቀጠል ደግሞ ሴቭድ የሆኑ ካርጎዎች ካሉት አሁን ለምሳሌ ይሄ ሰውዬ ኮንሲስተንትሊ ኢንትረስትድ የሚሆኑባቸው ካርጎዎች ካሉት እዚህ ጋር ሴቭ ማድረግ ይችላል። እነሱ መጠቀም እንዲችሉ ጊዜ ሰርች ማድረግ አይጠበቅበትም ማለት ነው። እና የድራይቨሩ ሳይድ ይሄንን ይመስላል። ዋን ቲንግ ሌላ እዚህ ላይ የሚጨምረው ነገር ምንድነው? ድራይቨር ሁለት አይነት ድራይቨሮች ናቸው ያሉት። የመጀመሪያው በሌሎች ካምፓኒዎች ስር ተቀጥረው የሚሰሩ ናቸው። ሁለተኛው ደግሞ ከእንትናችን ከይሄ ከምንሰራው አፕሊኬሽን ጎል አንጻርም ከቨር ልናደርግ ያሰብነው ኤሪያ ምንድነው? ፕራይቬት የሆኑ ሰዎች ግን በካምፓኒ ደረጃ ያልሆኑ ሰዎች ሚኒንግ ትራክ ያላቸው መኪና የተለያዩ መኪናዎችን ያላቸው ሰዎች እንደዚህ አይነት አክሰሲቢሊቲ እንዴት ያገኛሉ የሚለውን ነገር የምንፈታበት ነው። ሶ they will be under በእኛ አምብሬላ ካምፓኒ ስር ነው የሚሆኑት። በእኛ አምብሬላ ካምፓኒ ስር ይሆናሉ ማለት የራሳቸውን እንትን እንዲመርጡ ፍቃድ ይሰጣቸዋል ማለት ነው። እንደነዛኞቹ ድራይቨሮች አሉ። እነዛኞቹ ድራይቨሮች ሊትራሊ ድራይቨር ብቻ ናቸው። ድራይቨር ብቻ ናቸው ማለት ደግሞ የታዘዙበት ቦታ እንዲሄዱ ነው እንጂ እነሱ እንዲመርጡ አይፈቀድላቸውም። እነዚህኞቹ ግን የማርኬት ፕሌስ ላይ ሄደው ፕሮፖዛል ማስገባት እና የመሳሰሉ ነገሮችን በራሳቸው እንዲያደርጉ እንፈቅድላቸዋለን። ፊልተር የምናደርገው እንዴት ነው? የእኛ ካምፓኒ ስር ስለምናስገባቸው በእኛ ካምፓኒ አይዲ ስር ያሉ ድራይቨሮች እንዳለ የማርኬት ፕሌስ አክሰስ ይኖራቸዋል ማለት ነው። ሶ this is የድራይቨር አፑ ፈንክሽናሊቲ እንዳላስረዝመው። ቴንክ ዩ